አንቺ ነሽ እኔ እንደዚህ የምትናገሪ? አንተ ማን ስለሆንክ ነው ማልናገርህ? ማን ስለሆንክ ነው ማልናገርህ? ወይኔ ያሬዶ ጭራሽ እንደዚህ ተደፋፍረን? ኮንጀሪት አረፍ አትሰማትም እንዴ ምን እያለች እንዳለ? ይኸውልህ ትሰማኛለህ? እንደ ሌሎቹ ታው ልቀቀው። እስኪ ምን እንደሚያመጣ እናያለን። እንደ ሌሎቹ ሴቶች ቆሜ መመታል እንዳይመስል ወንድ ነን። አና ሞክረኝ አናትክን ነው ምን ልቀቀኝ። ገድዬሽ እጄን ለፖሊስ ነው የምሰጠው ሲሉ ሰምተሃል? ዶሮ እንኳን በመከራ የሚሞትልህ አንተ ወንድ ሆነህ ነው የምትገለኝ ነው? አንተ ወንድ ሆነህ አንቺ ሳይጣን ወንድ ሆኖ እኔም እንደዚህ ነገር አታያትም እንዴት እንደሚያደርጋት? ልክ አይደለም። መረጋጋት አለበት። ከአቅሜ በላይ ሆነ። አናቴ ላይ እኮ የወጣችኝ። ያሬድ እስከ ዛሬ አንድም ቀን ድምጻችሁ ተሰምቶ የማያውቁ ሰዎች ምን ተገኝቶ ነው ዛሬ ካልገደልኳት የምትለው? አምሯት ምን ምት ነው እንዴ? ነፍሰ ጡር ነች እንዴ? ነፍሰ ጡር መደብደብ ያምረዋል እንዴ? ምን አውቃለሁ። የማያምራቸው ነገር ስለሌለ ገምቼ። ሳታውቅ ነው የምታወራው? ናት እንዴ? ኧረ አይደለችም። ለማንኛውም ተረጋጋ። ሚስትን አለሳልሶ ነው መያዝ። አቤት ምክር! ለሰጪውማ ቀላል። ቆይ ለመምከር አትበቃም እያልከኝ ነው እንዴ? አዎ። እንዴት? አላገባህማ። ከየት አምጥተህ ነው የምትመክረኝ? ከኑሮና ከመጽሐፍት ያገኘሁትን ነው የምነግርህ። እሺ፣ ስለ ምክርህ አመሰግናለሁ ጌቱ። መች መከርኩህ? ለስለስ አድርገህ ያዝ አልከኝ እኮ። ገና ስጀምር አቋርጠኸኝ። እሺ፣ ከለስለስ ቀጥል። ሙዴን አጠፋኸው። ናና አንድ ሁለት ስንልበት ይስተካከላል። በዛው መከርካለሁ። አይ ቤት ልግባ። ትንሽ ንዴቷ እስኪበርድ ዞር ማለቱም ጥሩ ነው። ይቅር ልግባ ወደ ቤት። ያሬድ ትንሽ ስትረጋጋ ድረስ ውጭ መሆን ጥሩ ነው። በፍጹም የትም አልወጣም። ቤቴን ትቼ የትም አልሄድም። ያሬድ ና እያልኳል። ለምንድን ነው ሽማትለኝ? ና እንሂድ። ማይረባ የት አባቱ ነው ደግሞ የሚሄደው? ቤት እሱ ቤታውን ተናዶ መልክ መስራቱ ነው። እንዲህ ሰው አያርገኝ። ቤት አለኝ ብሎ የሚመጣ መስሎታል። ደደብ ስልኩንም እዚህ ነው ትቶ ሄደው። ከጓደኛው ጋር ይኖር እንደሆነ አያዋለሁ። ብሎ አይመጣትም በዚህ ቤት። አንድ የሚበላ ነገር እንኳን የለም። የማይረባ እኔን ትቶኝ ይሄዳል። ህይወት ሲጣፍጥ ይሄን ወጥ ማን ያልቀመስኩትም? ወይ ሰርቶ ብቻውን በልቶ ነው ወይ ነገር አድርጎ ነው እንጂ ይሄን ወጥ አልቀመስኩትም። ቆይ ግን እኔ አይደለሁ እንደ ሚስቱ ለምዶ ትቶኝ ሄደው እንጣት ብቻ እንዴት ልክ እንደማስገባው ነው የማውቀው።
ወይ ጌቱ ጉድ ሊሰራኝ ምክር ብሎ ዝክር ይዞኝ ይገባል። ምን አይነት የተረገመ ልጅ ነው! ጭራሽ ብሎ ደግሞ በዚህ ሰፈር ምላስ ሊያስገባኝ እንደማንም ጎረምሳ በየዝክሩ ይዞራል ያስብለኝ። የዚህን ሰፈር ወሬ መች አጣሁት? ይህ ማይረባ የተረገመ ምን አባቴ ነው የሚሻለኝ? እስኪ ደግሞ ፍቅር ጋር ሂድ እንጂ በቃ ትገለኛለች። ምንድን ነው የምላት? ፈጣሪው እባክህ ልቧን አራራልኝ። እሺ እስካሁን የት ነበርክ? ውጪ ማለት እስከዚህ ሰዓት ነው የሚመሸው? ሰዓቱን አይተዋል? አንቺ አይደለሽ እንዴ ውጪ ቆይተና ያልሽ? ብለህስ ታዲያ እስከዚህ ሰዓት ነው እንደምታመሸው? እኔ አንተን ግዴታ 24 ሰዓት ቁጭ ብዬ መጠበቅ አለብኝ ማለት ነው? ምንድነው ጮቱ? እዚህ እነሳራ ቤት ያሉት የተከራዩት ናቸው። እነዛ አዲስ ሙሽሮች ነን ያሉት? ከተጋቡ ገና 3 ወር እንኳን ሳይሞላቸው ምን ነው አሉ? ምን አውቄ? እንዴት እዛ ድረስ ሄደህ ሳታጣራ መጣ? ማጣራት ነበረብኝ እንዴ? ሄደህ መገላገል ጥቅሙ ምን ላይ ነው ታዲያ? እንዳይጋደሉ ነው አይገላገልኩት። ማንን ይገላል? በምን እንደመታት እንጃ ብቻ ፊቱ አብጧል። እሺ ሌላስ? ስድድብ ነው። እሷ ታለቅሳለች፣ እሱ ይጮሃል። ከዛ በመሃል ስድብ ጣል ታደርግና የተረጋጋው ልጅ ደግሞ እንደገና ተሳብደዋለች። እቺ ማትራባ አሰደበች። እንደዛ ሲመታ ዝም አለች ታዲያ? ምን ታድርግ? አናቱን አትለለትም እንዴ? በቀጣይ ትለው ይሆናል። እኔ ምልክ እኔ እናንተ ከተጋባ ምን ያህል ጊዜ ሆነን? 2ኛ ዓመታችን መጥቷል። እሺ በዚህ ነው ያህል ጊዜ ስንት ተጣልተናል? ምን በወጣና ነው የምንጣላው? እንዴት? እኔ እና አንቺን የሚያጣላን ነገር የለም። እስካሁን ምንም የጸወቅ ሳታሳየኝ የቆየኸው ማለት ነው? ቆይስ ጸብ ምን ይሰራል? እኔ እስከማን አንሳለሁ? እኔንም መጥተው ይገላግሉኝ እንጂ። ታይ ገመናችንና እናሳይ። እኔ እኮ ሰዎቹ እነዚህ ሰዎች ቤት ውስጥ አያወሩም፣ አይነጋገሩም፣ ተዛጋግተው ነው የሚኖሩት እያለ ያማንም ይሆናል። ማን ያውቃል? የሚያጋጭ ነገር የለንማ እንዴ። ምንም ቢሆን እኮ እግርም ከእግር ይጋጫል። በዛ ላይ አሁን ደግሞ ጸብ አምሮኛል። ስለዚህ እንጣላ በቃ። ድብድብ ነው ያማረሽ? በቃ እንጣላለን። ከዛ ሰው መጥቶ ይገላግለናል፣ ትወጣለህ። ከዛ ተመልሰህ ትመጣለህ። የምርሽን ነው? አዎ። ኧረ ምን እየሆንሽ ነው የእኔ ፍቅር? ጌቱ እኮ ልምከርህ ብሎ ይዞኝ ነው። እሱን ደግሞ ማመካሪ ያደረገው የእርጎ ዝንብ ለራሱን ባወቀበት። ካልመከርኩ ብሎ ዝግር ቤት ይዞኝ አይገባም መሰለሽ? የት? እዚህ ላይ ሰፈር እኮ ነው። ከዛ ተነስቼ ልወጣ ስል ሴትዮዋ ምግብ ሳበላት ሄድም ብለው አላስያዙኝ መሰለሽ? እና ምግብ በላክ? 3 ቁርጥ እኮ ነው። አፈር አባክ ብላ። እኔ አንተን 24 ሰዓት ቁጭ ብዬ እጠብቃለሁ፣ ጭራሽ እየዞርክ ምግብ ትበላለህ? እንዴ ፈልጊው እኮ አይደለም። ቢሆንስ መቼስ ምግብ እንዳልሰራ ወጥ ሳልሰራ እንደወጣ ታውቃለህ። ይርባታል ብለህ እንኳን ትንሽ አታስብም? ሽንኩርት እየከተፍኩ እያለ ሲጮህ አንቺ አይደለሽ እንዴ ሂድና አጣርተና ያልሽ? ብልህስ ሰው ተጣላና እኔ መራብ አለብኝ ታዲያ? እሺ በቃ አሁን እሰራለሁ። ቆንጆ ምግብ ሰርቼ ይዤልሽ እመጣለሁ። ፈጣን በል፣ በጣም ርቦኛል።
እንዴት ነው? ግርማ ሞገስ አለኝ አይደል? ማን ብሎ ለሱ ደግሞ በጣም እንጂ። አመሰግናለሁ የኔ ሚስት። እና እንዴት ነው ዛሬ ሄደህ እነዛን ሰዎች ልታነቃቃቸው ነው? ሰውን ማንቃት አለብን። ለዛ እኮ ነው። በርቱ እንግዲህ። እንደው እንደዚሁ ልፉ ሲላችሁ ነው እንጂ እንኳን በእናንተ ጩኸት በመድፍ የማይነቃ ህዝብ ይዛችሁ ትለፋላችሁ። ለነገሩ ልፉ ዋናው ደሞዙ ነው። ነቃ አልነቃ እኛም ምን አገባን። ግን ቆይ ለምን ዛሬ አብረን አንሄድም? ማን? እኔ? በስመ አብ ስራም አላጣው። የምሬን እኮ ነው። ለምን አንሄድም? እኔ ሚስትህ እኮ እንኳን ቀን ሌሊት ራሱ ተኝቼ የነቃው ሰው ነኝ። እሱንም አውቃለሁ የኔ ሚስት። ለማንኛውም እኔን ለቀቅ አድርገኝና ሄደ የተኙት ላይ ከነቁልህ ማለት ነው። ካልፈለግሽ ምን ይደረጋል? ይሁና። እንደዛ ይሻላል። እኔ ባል እንዴ ነው ዛሬ የምትሄጂበት አለ እንዴ? ዛሬ ከጓደኛዬ ጋር ተቀጣጥረናል። አቤት ትመጣለች፣ አብረን ነው የምንውለው። እሺ ባልዬ፣ እስቲ ዛሬ ልብስ ምረጥልኝ። ባለፈው ከገዛህልኝ ካላባሾቹ ቀዩ አላባሽ ወይስ አረንጓዴው? የቱ ያምራል? የቱን ላድርግ? ቀዩ አንቺ ላይ በደንብ ነው የሚያምርብሽ። እሺ እኔ ባል ባንተ ምርጫ ቀዩን ነው ማረጋው። በቃ አዎ ይቻላል። እሺ ጫማ ሴቱ ይሆንልኝ። ጫማማ ምቾት የሚሰጥሽን አድርጊያ። የቱ ያምራል ያልኩህ? አይ የሚያምረው ሳይሆን ምቾት የሚሰጠው አይሻልሽም? እሺ በቃ ካልክ ምን አደርጋለሁ። በቃ የኔ ፍቅር ሰላም ልሂድ። እሺ ምን ማለት ነው? ምን አሁን ያልከው? ምን አልኩኝ? ምንም እኮ አላልኩም። አሁን መጨረሻ ላይ ምንድን ነው ያልከኝ? ልሄድ ስለሆነ ሰላማዊ ነው ያልኩትኝ እናት። እና ዛሬ ሳስመኝ ነው የምትሄደው? ይቅርታ የኔ ውድ። በቃ መልካም ሁሉ። መልካም ቀን ይሁን። ይቅና። ራስን ጠብቅ። አቤት አቤት፣ እንዲህ ነው ጎረቤት። በቀን ሰከርክ? ሱፍ ቢኖረኝ አልሰክርም ነበር። እና ታዲያ ልስጥ? ጥሩ መስቀል አሲዘ ሳምንት ነበር የሚጠጣበት። ደሃ ድህነቱን ይረሳ ዘንድ ጥቂት የወይን ጠጅ አስጎንጩት ይላል። እኔም ተጎነጨው። አንተ እኮ መጎንጨት ሳይሆን ተነከርክበት። አይደለም እኮ ሲቀላቀል ኃይለኛ ስለሆነ። ምኑ? ወይንና ጠጅ ጭራሽ እየቀላቀልክ ነው የምትጠጣው? ታዘዘውን ነው ማረገው። ለምን ተስፋ እንደሌለው ሰው ትሆናለህ? አንተ እኮ ወጣት ነህ። ተው እንዳታነቃቀኝ። በስንት መከራ ያመጣሁት ሞቅታዬን ጫፉን እንድትነካብኝ አልፈልግም። እንዲህ መሆን የለብህ። ተው አልኩኝ። ተው። ራስክን አላወቅከውም ማለት ነው? ደው በረሳሁትና በተገላገልኩ። የግጥም መድብሎችን እንጂ ስካሮችን ካንተ አልጠብቅም። የስካር ስብስብ የሚል መድብል እያዘጋጀው። አልቀለድኩም። ጌቱ ቀልድ አያውቅም። ተው። ምን ማለት ነው? ሌላ ቀን እነግርሃለሁ።
ነገ ቤት ናና እናወራለና። እሺ ይመጣል። ደግሞ ሳትጠጣ ነው። አንተ አዘጋጅልኝ። እሺ አዘጋጅልሃለሁ። እየጠጣን እናወራለን። በቃ እሺ በቃ እኔ ልሂድ። ቻው። እሺ ከመለስ ልጆች አሁን ይወጣቸው አሁን ዛሬ ደግሞ አንቺ ቅድም ሳልነግርሽ እንደተለመደው እኔ መች ሲያምርብኝ ቀርቶ ያውቃል። እውነትሽ ነው፣ ግን አለባሽቶ በጣም ነው የምታምረው። ውዱ ባሌ ነው ለልደቴ ስጦታ የሰጠኝ። ባልሽ ምርጫ ያውቅበታል። አዎ የእኔ ባል ሁሌ በየወሩ እንዳስገረመኝ ነው ብታይ። ታድለሽ። ምን ነው የአንቺ ባል ለልደትሽ ምንም አይሰጥሽም እንዴ? ጽድቁ ቀርቶብኝ በቅጡ በኮነነኝ አሉ። ምን ነው ለምን? ስጦታው ቀርቶ ቀኑ ራሱን መች በትክክል ያስታውሰውና ነው። አይ ያው እንግዲህ በጣም ብዙ ስራ ስለሚበዛበት ይሆናል። ወይ መብዛት። እስቲ ተይኝ እና እንዴት ነሽ በእናትሽ? አለሁልሽ። ብታይ ዛሬ መድረክ ነበረው ባሌና እሱን ሳዘጋጀው ነበር። ሁሉ ጊዜ ፏ ብሎ እንዲቀርብልኝ ነው የምፈልገው። እንዴ አብረሽ ልትሄጂ ነበር እንዴ? አይ እኔማ ዛሬ ከአንቺ ጋር ነው የምውለው። እኔ የምለው ግን ሄደሽ ታውቂያለሽ? የት? የባልሽ መድረኮች ጋር ነው። አይ አላውቅም። ምን ነው ለምን ጠይቅሽኝ ግን? እንዴ ለምን? እኔ ቤቴ ውስጥ ነው የሚያነቃቃኝ። ልክ አላረግሽ። መሄድም አለብሽ። ሄጂሽ እዛ ምን እሰራለሁ? ሳይ ውስጥ ይጥቀምሽ። ተከብረሽ ነው የምትመጪው። ሄጂሽ እዛ ምን እሰራለሁ? አስበሽዋል? ሁሉንም አነቃቅቶ ሲጨርስ አንቺ ምን ሊልሽ እንደሚችል? እሺ ቆይ ምን ይላል? እንደሚል ታውቂያለሽ? ክብራትና ክብራን እንግዶቼ፣ እዚያ አዳራሽ ውስጥ ለኔ ልዩ የሆነች አንድ ሴት አለች። ለኔ እዚህ መድረስ ደሟን የከፈለች። እሷ ባትኖር በህይወቴ ውስጥ ምን ሊሆን እንደምችል ሳስበው በቃ መልስ አጣለሁ። እባካችሁ በእናንተ መካከል የምትገኘው ውዷን ሚስቴን በክብር ወደ መድረክ ጋብዙልኝ ሲል ይላል ይላል። ብቻ ያ ሁሉ ህዝብ ቸብ 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 እየተደረገ አንቺ በክብር ካለሽበት ወንበር ብድግ ብለሽ ወደ መድረኩ ስትሄጂ እዛ ከደረስሽ በኋላ እሱስ በሀዘን ስሜት ሆኖ ውዷ ሚስቴ ባልሽ እንደሆን ስለፈቀድሽልኝ ከልብ አመሰግናለሁ። እነሆ ያ ሁሉ የመከራ ጊዜያት አልፈው ለዛሬ ደርሰናልና ከዚህ በኋላ ያ ሁሉ የመከራ ጊዜያት ስላለፉ ደስተኛ ሆነሽ እንድትኖሪ ነው ምኞቴ። ዛሬም ነገም ወደፊትም አፈቅርሻለሁ ውዷ ሚስቴ ሲልሽ እኔም እወድሃለሁ የኔ ባል። ሳይስቲ እንዳለ ቤቱ በቃ በጭብጨባ ሲናጋ ተይ እባክሽ ትቀልጃለሽ። ምግብ ልሰራ ነው። የምትፈልጊው ነገር አለ? ማሽ መጀመሪያ ስተዋስጭ አለሁልሽ። እንዴት ነሽ? እንዴት ነበር መድረክ? ትንሽ አድካሚ ነበር፣ ግን ቆንጆ ነው። እንደዛ እንዲሆን ፈልጋለሁ። ማን ነው ያለሽ? ማን መከረሽ? ምን አንቺ አታስቢም እያልከኝ ነው? አልወጣኝም። ወይስ ቆይ አታፈቅረኝም እንዴ? ከማንም በላይ እንደማፈቅርሽ ታውቂያለሽ። ፍቅሬን እንዳትጠራጠሪውም ደጋግሜ ነግሬሻለሁ። አንቺ ግን ይኸው ዛሬም ትጠራጠሪያለሽ። መጠራጠር እኮ አይደለም፣ ግን ያው አለ አይደል። ታዲያ ሁሌ ለምን ትጠይቂኛለሽ? አውቃለሁ
ሴት አይደለሁ? መስማት ፈልጋለሁ። አፈቅርሻለሁ። እኔም ምን ይባል በጣም አፈቅራለሁ። ተው ልታስረሳኝ አትሞክር። አሁን ያልኩን ታረጋለህ ወይስ አታረግም? አንቺ መነቃቃት አትወጂም? ባሌ የሚያነቃቃቸውን ሰዎች ግን ማየት ፈልጋለሁ። እኔማ በጣም ደስ ይለኛል። እሺ ከዛ ግን የኔ ሰዓት ይኖረኛል። ምን ልታደርጊ? ምን መሰለክ፣ ስለ እኔ ታወራለህ። በቃ ሰው ሁሉ ምን አይነት እድለኛ ባል ነው፣ ምን አይነት ሚስት ነው ያለችው ደስ ስትል ብሎ በየሁሉም ሚዲያ መነጋገሪያ እንድኖር ታደርጋለህ። አይ እኔ እንደሱ አይነት ነገር አልችልም። ምን ማውራት ስራህ አይደል እንዴ? ወይስ እኔ ማሞገስ አትፈልግም? እፈልጋለሁ እንጂ እኮ። በቃ ስለዚህ ተዘጋጅ። እሺ በቃ አንቺን ደስ የሚልሽ ከሆነ አደርገዋለሁ። አመሰግናለሁ የኔ ፍቅር። እንዲህ የምትሰሚኝ ከሆነማ ሁሌ ነው የማደርገው። ደግሞ ለመሳም ያንን ነገርስ ፈልገክ ነው? አዎ። እሺ ከዛ ተወልጅልኛለሽ? ጭራሽ ልጅም እያሰብክልኝ ነው? አዎ ነው። ነገር የለ እንዴ? መጀመሪያ በጣም ብዙ ማሟላት ያለብን ነገሮች አሉ። እሱን ሳናሟላ አንወልድም። ቤት አልሽ፣ ተማሙቼ ገዛው። ሌላ ምን ቀረሽ? ማለት አንቺ ምን አለብሽ እኔን የምሰቃየው እያልከኝ? ኧረ አይደለም፣ ሁለታችን የገዛ ነው። እሱማ ግን ያው ማሟላት ያለብን ነገር ስትይኝ ጊዜ እኮ ነው። ከዚህ በላይ እንዴት ትላለህ? ያው አልከኝ እኮ ነገርከኝ። እሺ ይቅርታ። የልብህን ከተናገርክ በኋላ ይቅርታ አለ። እሺ ስጭኛ። ኧረ እባክህ ትራስን ከተኛ። እሺ ምን አይነት ችኩል ነው? ትንሽ ልተኝ ነው እንዴ? አይ የለም፣ ሰርግ ልሄድ ነው። አናደድኩሽ እንዴ? ኧረ በጭራሽ። ምን ቦጣ አሳቀህ ነው እንጂ አስገባኝ። እሺ በጣም ይቅርታ የኔ ጌታ። አሁን ልተኛ ነው። ልትተኝ ትችላለህ? እሺ። በእናትህ አትረብሸኝ እባክህ፣ ልረፍበት። አልረብሽሽም፣ ግን ቅድም ያወራነውስ? ቤቱን ገዝተሃል? ገዝተናል ነው የሚባለው። አሁን ደግሞ መኪናና አስተማማኝ ስራ ይቀረናል። ገና ይሄ ሁሉ? ይኸውልህ እኔ ልጄን ያለ ጭንቀት ማሳደግ ነው የምፈልገው። አሁንም እኮ ጭንቀት የለብንም የኔ እናት። ጭንቀት ላይኖርብን ይችላል፣ ስጋት ግን አለብን። ስጋት? የምን ስጋት? ቆይ እኔ የምለው ሀገሩ ላይ ያለ ሰው በሙሉ ተነቃቅቶ ቢያልቅ አንተ መጨረሻ ላይ ማንን ልታነቃቃ ነው? እነሱ ተነቃቅተው እስኪያልቁ ባን ምን እሰራለሁ? አልቆይም። እንዴት? እዛ ሳልደርስ ትልቅ ድርጅት ከፍቼ ስራ ስለምቀይር ነው። ጥሩ ህልም ነው፣ ያርግልህ። ስለዚህ ስጋት የለብንም ማለት ነው። አሁን አትነዛነዘኝ። አርፈ የምተኛ ከሆነ ተነስና ተኛ። እሺ በይኛ የኔ እናት። ዛሬማ እኮ በቃ መዝገቡን ዘግተን መሰለኝ የመጣሁት። ታይ ግን ታይ፣ ወንድ ልጅ ጥሩ ይሆንብሻል። ታይ ታይ። በቃ ጭቅጭቀኝ እንተኛ አልኩህ እንዴ? እሺ በቃ አትናደጂ። ምንም አይነት ረብሻ አልፈልግም፣ ልረፍበት። በቃ ይኸው
ምንም ድምፅ የለም እኮ በቃ ያው ተውኩ። ተኝሽ እኔ መጣሁ በቃ። የልትሄድ ነው? መብራቱ አልጠፋም፣ በሩም እኮ አልተዘጋም። ዘግቶ መምጣት ነው። አሁን ምን አስቀባጠለ? የተሰጠኝን አረፍ ያልቀበልም። ወይኔ ያሬት ምን አይነት ደደብ ሰው ነው! ያሬድ አንተ ያሬድ፣ ወይ ምንድነው? የሰፈሩን ሰው በሙሉ በር ዘግተህ ነው የምትመጣው? አረ አይደለም። ታዲያ እስካሁን ትሰራለህ? ልመጣ ነበር እኮ። ለማንኛውም ቶሎ ነው። እሺ መጣሁ። አሁን እንደዚህ ስትል የምትሰጠኝ አትመስልም? ቀና እኔ ምንሽ እንዴት በጊዜ መጣሽ ግን? ዛሬ አብሮ የምትሰራው ልጅ መታ ነበር። ከሆነ ጥሩ። አንቺስ ግን ሱቅሽን ዘግተሽ ነው እንዴ የመጣሽው? ኧረ አይደለም፣ ሰራተኛ ስለለመደችልኝ አሁን ነፃ ነኝ። ታድለሽ እኮ የምር። እኔ መቼ ይሆን እንዳንቺ የራሴ ግል ስራ ኖሮኝ እፎይ የምለው። አይዞሽ የኔ ውድ፣ አንድ ቀን ይኖርሻል። ትናንትና ማታ ለባሌ አንድ ስልክ ተደውሎለት ነበር። እሺ ከዛስ? የሚመጣው እሑድ ይህን የማዳራሽ የሆነ ፕሮግራም አለ አሉት። የምን ፕሮግራም? እኔ እንጃ። ለነገሩ ምንም ይሁን ምን አገባን እኛ እኮ። እሺ አሁን ወሬውን ቀጥይልኝ። ደግሞ እኮ ፕሮግራሙ ላይ ከነ ባለቤቱ እንዲገኙልን የተባለው። እሺ ከዛስ? መች እሱ ብቻ ከ15 እስከ 20 ደቂቃ የንግግር ሰዓትም ይሰጠዋል። ታዲያ ምን ይገርማል? ሁሌ ይሰጡት የለ እንዴ? የሚገርመው እኮ ቀጣይ የሚመጣው ነገር ነው። ምንድን ነው? እሱን ቆይ ምግብ ይዤ ልምጣና እየበላን ነው የምናወራው። አንቺ ደግሞ ስተረጋጊ ቋሩተን እንበላለን። ለወሬ ወቅትሽ ነው ልንገርሽ። እንደዛ ይሻላል? አሁን ንገሪኝ፣ ምንድን ነው እሱ? እሺ ታዲያ የኔ ባል ምን ቢል ጥሩ ነው? እሺ ሙሉን ደቂቃ ስለ ውዷ ሚስቴ ብቻ ስለ አንቺ ነው ማወራው አለኝ። ወይኔ ታድለሽ። ደግሞ እኮ ፕሮግራሙ ላይ ትላልቅ የቲቪ ጣቢያዎች ይገኛሉ። ወይኔ ጓደኛዬ፣ የዓመቱ ምርጥ ሚስት ልትባይ ነው። ደስ አይልም? በጣም። ምን ነው ቤዚ? ተይኝ እስቲ። እንዴ ምን ሆንሽ? አለ እንጂ እኔ ባል፣ እሱም ብሎ ፓይለት አብራሪ። ምን አደረገሽ? የአንቺ ባል በሰው ፊት ያመሰግንሻል፣ የኔው ግን የኔ ባል እኮ ስራ ሰው ፊት ስለሚያቀርበው ነው። ቢሆንስ ታዲያ? የአንቺ ባል መች ማውራት ይወዳል። በዛ ላይ ደግሞ አይናፈር ነው። ስራውም ውሎም ቢሆን ደግሞ ካሎፕራን ጋር ነው። እና ቢሆንስ ታዲያ? እሱ የአውሮፕላን ጋቢና ውስጥ ራሱ መች አስገብቶ የሚያውቀውን ነው። መች ጠየቅሽው? ብትጠይቂው ደግሞ እኮ ይወስድሻል። እኔ እኮ የምፈልገው ሳልጠይቀው እንዲረዳኝ ነው። በቃ ስሜቴን እንዲያነብ ነው። አትናደጂበት። ከባሌ ጋር አሪፍ ቀን አለኝ ብዬ ፖስት ማድረግ ፎቶ እንኳን እኮ የለኝም። ቤዚ በቃ አታኩርፊያ። ተይኝ እስቲ፣ የ40 ቀን እድሌ ነው። እኔ የምልሽ ግን የአውሮፕላን ክፍል እንደ መኪና ገቢና ይባላል። እኔ ምን አውቃለሁ? አንቺ ደግሞ እና ታዲያ ኬት አምጥተሽ ነው ገቢና ውስጥ ካላስገባኝ ምናምን የምትይው? እኛ ነግባው እንጂ እነሱ ምንም ይበሉት ምን አገባን? ባታውቂ ምን አስቀባደረሽ? አንዳንዴ መገመት ጥሩ ነው። እንዴት ነህ ጌቱ? ሰላም ያሬድ። ከየት ወዴት ነው? የሥራ ቀጠሮ ነበር እባክህ። ከዛ እየተመለስኩ እና ተሳካለህ? እንደ ሁልጊዜው እንደውላለን አሉ። እንደውላለን ካሉ ይደውላሉ፣ መጠበቅ ነው። ሁሌም ደውለው አያውቁም እባክህ። ተዋቸው እነሱ። ተስፋ እየቆረጥክ ብቻ እንዳይሆን። መቻለኝና ነው የምቆርጠው። እንዲህማ አትበል ጌቱ። ለምን? ገጣሚ ስለሆንክ ነው።
ገጣሚን ተስፋ ከመቁረጥ የሚከለክል ነገር አለ? ገጣሚዎች ዓለምን በተለየ መንገድ ነው የምትረዱት እና ዓለም በእናንተ ተስፋ ይቁረጥ እንጂ እናንተ ደግሞ መቼ በኑሮ ተስፋ ትቆርጣላችሁ? ቢሆንስ? ቤት አረፍ ብለን እናውራ? አይ ሌላ ቀን። ዛሬ እኮ ቀጠሮ ነበረን አይደል እንዴ? ከማን ጋር? ከኔ ጋር። ምንን አስመልክቶ? የስካር ስብስብ ስለሚለው መድብለ። እንዴ ስለሱ ነገር ነግሬ ካለው እንዴ? ጀምረነው ለዛሬ ያሳደር ነው። እሺ እና እንሄዳ ታዲያ ጨርስልኝ። ይሄድም ማውራት ይችላል። ጥሩ። እስቲ አማክሪኝ። ምን አይነት ስራ ብጀምር ጥሩ ይመስልሻል? አንቺ ምን አይነት ነው ያሰብሽው? መጀመሪያ እኔ እንጃ ምንም አላሰብኩም። መጀመሪያ መስራት የምትፈልጊውን ነገር ምረጪና ከዛ ውስጥ በቃ የፈለግነውን አንዱን ትወስኛለሽ። ልክ ነሽ። መጀመሪያ ላስብሽ። እኔ ራስኩ ቁጥር 2 ልከፍት እያሰብኩ ነው። በጣም አሪፍ ነው። አሁን በደንብ ሽቶውንም ሂማኒሩንም እያመጣልኝ ስለሆነ በሰፊ መክፈት እችላለሁ። ቆይ ታዲያ እንደዛ ከሆነ ለኔ ደግሞ ለምን ልብስ አያመጣልኝ? እኔ ደግሞ ልብሱን ልጀምር። እሺ አንቺ እንዴት ነው ያሰብሽው? ደግሞ እያሰብኩት ነበርኩ ቀድሜ። እሺ እስቲ ላናግረውና እነግርሻለሁ። አንቺ የፊታቸውን እኔ ደግሞ የቁመናቸውን አብረን እንሰራለን። የከተማ ሁሉ ሴቶች በእኛ እጅ ላይ ሊሆኑ ነው በእኛ። ይኸውልሽ እነሱ እኮ እኛን ነው የሚፈልጉት። ደግሞ ባልሽ ምላስ አምሰው ስላለ ማስታወቂያ ያሳስበንም፣ እሱ ያቀላጥፍልናል። እስካሁን ግን እንዴት አላሰብንም? ለኔ እንጃ ብቻ ግን ምርጥ ሀሳብ ነው። በቃ እንደው እኔ አካባቢ ሱቅ እንፈልግና እንጀምራለን። እሺ እዛ። እሺ ደስ ይለኛል። በቃሽ አሁን ሱቄን አይታርቂ ልምጣ። እንዴ እሺ ለሻለሽ በጣም የሚገርም የፈጣሪ ስጦታ ነው። ምኑ? ግጥም። ሁሉም ነገር ድንቅ ነው። አንድን ነገር አስቦ አሳምሮ ማውራት ለጭንቀትም ለደስታም የሚሆን ነገር እኮ ነው። እኔ በብዕሬ አንተ በአፍክ እናወራለን። ምን ልዩነት አለው? ሙያህን አታጣጥል እባክህ። ማጣጣል ሳይሆን በጣም የተለየ ነገር አታድርገው ብዬ ነው። ስለ መድብሉ እናውራ። ተቀባይ ያጣውን ጽሑፍ ማለት ነው። ይህን እኮ ነው የሚልህ። ምኑ? የሚገርም የመድብል ርዕስ ነው። መድብል እኮ ስሜቴ በተነካበት ሰዓት ያዘጋጀሁት እኮ። ምን ያገናኘዋል ብዬ ነው ከእርሱ ጋር። አንተ አገናኘዋ። እንዴት? የመድብሉ ፈጣሪ አንተ እኮ ነው። እና ርዕሱን ከግጥሙ ጋር ፍጠረው። እንደዛማ ከሆነ አራምባና ቆቦ ይሆናል። ቆይ የግጥሞቹ ሀሳብ ምንድን ነው? በጣም አፈቅራት የነበረች ሴት ነበረች። ስለሷን ማህሌት። ታውቃታለህ እንዴ? ሰክረክ ነግረኸኛል። ከእሷ ጋር የነበረኝን ደስታ፣ ከተለያየን በኋላ የነበረኝን ስሜት ነው ያሰፈርኩት። ታዲያ ትክክለኛ ርዕስ ነዋ። እንዴት? እነዚህን ስሜቶችን አይደል እንዲ ያልቀበል ያሉ? አዎ። ስለዚህ ተቀባይ ያጣው ጽሑፍ ትክክለኛ ርዕስ ነው ማለት ነው። ሊሆን ይችላል። ይሆናል እንጂ። አነቃቀኸኝ ማለት ነው። ሁሉም ቦታ ሰራተኛ ነኝ። ግን ርዕሱን ሳይሆን ግጥሙን እኮ ነው ማሳተመው። ቅድሚያ ርዕሱና ሽፋኑ ነው የሚሸጠው። ስለዚህ ርዕስ ቀይረናል። ስለ ሽፋኑ እናውራ። ሽፋኑ የማሂ እጅ ነው ብዬ ነው ያሰብኩት። ለምን? ቃል ገብቼላት ስለነበረ። ታዲያ አሁን እኮ እሷ የለችም አይደል እንዴ? እሷን እቼ የሌለችው እና እኔና ቃሌ ግን አለን። እሺ እናስብበታለን። ዋናው ተስፋ ነው። አመሰግናለሁ። ምን ማለት ኢትዮጵያ ነው ያለው?
ነው።